ሰላም ሰላም ውድ የሰኒ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን ባለፉት ፕሮግራሞቻችን ስለ ሰማያት አፈጣጠርና በውስጣቸው ስላሉ ዓለሞች እየተመለከትን ከዛሬው ደርሰናል። በዛሬው ዕለት ደግሞ የምንመለከተው ከሰባቱ ሰማያት መካከል ሁለተኛውን ሰማይ ራማዬ የሚባለውን ዓለም ሰማይ እንመለከታለን። በዚህ በራማ ሰማይ ክልል ውስጥ ትልፊተ መላእክት የሆኑ ከዋክብትና 33 ዓለሞች ተሰልፈው እንደ ሰራዊት የከበቡትና የሚያውዱት ኦሪያ የተባለ ፀሐይ ይኖርበታል። ይህ ኦሪያ የተባለ ፀሐይ ከኛ ፀሐይ ከቶማስያ 10 እጅ የሚልቅ ብርሃንና ሙቀት ያለውና ክበቡም 7 እጅ የእኛን ጀንበር ይበልጣል። ኢራያ የተባለው ጨረቃ በራማ ክልል ውስጥ ከ33ቱ ዓለሞች አርቆ በከዋክብት ታጅቦ ይገኛል። ከከዋክብቶችም እንደዚህ ያለ መልክ ወይም ቀለም ነው ተብሎ በማይነገር ቀለም አንጸባርቀውና አምረው የእግዚአብሔርን ክብር ያሳያሉ። የከዋክብቱ ብዛት ትዕልፊተ ምዕላፍት በዘመኑ አቆጣጠር ቢጅንቲሊዮን ማለት ነው። ቢጅንቲሊዮን የሚጻፍለት 63 ነው። ድቃቆች ግን ለመቁጠር ቀርቶ ለማሰብ ይከብዳል። በአለቃ ፊት እንደተሰለፈ ሰራዊት ተሰልፈው ኦሪያ ፀሐይን የሚዞሩት የ33ቱ ዓለሞች ስም የሚታወቅ ሲሆን ከነዛ ውስጥ ግን በጥቂቱን እንጠቅሳለን። አንደኛ ጃሪያ፣ ሁለተኛ ጃንጃኒያ፣ ሶስተኛ ጃሚያ፣ አራተኛ ያጃኤል፣ አምስተኛ ያጂአኤል፣ ስድስተኛ የሃዩ ቀዩም። ከ33ቱ ዓለማት መካከል አንደኛው ደብረ ቅዱሳን ወይም ደግሞ ዓለመ ቅዱሳን የሆነው የሃዩ ቀዩ ዓለም ይገኝበታል። በዚህ በሃዩ ቀዩም ዓለም ውስጥ የተፈጠሩ ቅዱሳን ፍጥረት ከተፈጠሩ ጀምረው ለዘላለም ያለመድከምና ያለመታከት የፈጠራቸውን እግዚአብሔርን ያመሰግናሉ፣ ለኃይሉም ክብር ያቀርባሉ። ሕያዋን የሆኑ ቅዱሳን ፍጥረቶች ከታላላቅ ዛፎች ግንድ ውስጥ የሚወጣውን ዕጣን ተመግበው ወይም የወርቅ ሙራጅ የመሰለ የሃዩ ቀዩም ምድር አፈር ቅመው እንደ ከርቤ መሰለ ድንጋይ ቆርጥመው ይኖራሉ። እንደ ማር ወለላ መስሎ እንደ ወተት ነጭ የሆነ መዓዛው ያማረ ባህር አለ። በቅዱሳን አንድ ቀን አንድ ጊዜ ብቻ ከባሕሩ ውሃ ይጠጣሉ፣ በእርሱም ይረካሉ፣ በየጊዜው ይታደሳሉ እንጂ አያረጁም አይደክሙም። ከአካላቸው ላይ እንደኛ እንደ ምድራውያን የሚወጣ እድፍ ወይም ቅርፍት ወይም ደግሞ የሚሸኑት የሚጸዳዱት ነገር ፈጽሞ የላቸውም። ከመካከላቸው ታናሽና ታላቅ አጭርና ረጅም የላቸውም። ሕያዋን በሆኑ በቅዱሳን ዘንድ ያለው አንድ ቀን በእኛ 100 ዓመት ይሆናል። አርአያ የተባለው ወይም ደግሞ ኦሪያ የተባለው ፀሐይ በእነሱ አንድ ቀን ኢራአያ የተባለው ጨረቃ ይጋርደዋል። ነገር ግን ጨለማ በእነሱ ዘንድ አይታይም፣ ሁልጊዜ ብርሃን ነው። ሌሎቹ 33ቶቹ ዓለሞችም እንዲሁ ተመሳሳይ ቅዱሳን ፍጥረት አሏቸው። ከዓለሞቻቸው ውስጥ ወጥተው በሄዱበት ባይኖሩም መጎብኘት ማየት ይችላሉ። በሁሉም ዘንድ ሰላምና ፍቅር፣ ደስታና ተድላ አለ፣ ታይተው አይጠገቡም። እግዚአብሔር በሕይወት ዛፎች ስር ሆነው በአማረ ቅዱስ ዜማ ያመሰግኑታል፣ ስሙን በማንሳት ይቀድሱታል። እግዚአብሔር ለመልካም ብቻ የፈጠራቸው ቅዱሳን ሕዝቦች ናቸው። በሃዩ ቀዩም ዓለም የተፈጠሩ ሁሉ አንዳንዶች የሰውና የእንስሳ የአንበሳና የውሻ መልክ የመሰለ መልክ አላቸው። እንደየወገኑ የመግባቢያ ቋንቋና ከሰው ልጆች የላቀና የጎላ ጥበብ አላቸው። ሁሉም እንደ ሰው ልጆች እግሮችና እጆች አላቸው። የሰኒ ዘሚካኤል ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።